ሰላም ጤና ይስጥልኝ የግሩም ቲዩብ ተከታታዮች እንደምን ዋላችሁ፣ እንደምን አረፈዳችሁ። ባላችሁበት ሁሉ መልካም ጤናን እንመኝላችኋለን። ዛሬ በአዲስ ቪዲዮ መጥተናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ እንድታሳድጉ ስንል በአክብሮት እንጠይቃለን ማለት ነው። ዛሬ ይዘንላችሁ የመጣነው ቪዲዮ ከሜሲና ከሮናልዶ በዓለም እግር ኳስ ትልቁ የተሻለው ተጫዋች ማን ነው የሚለውን ዓለም ባስቀመጠው 7 መስፈርቶች ላይ ተመርኩዘን እንተነትነዋለን ማለት ነው። በሰባቱ መስፈርቶች ማን የተሻለ ነው የሚለውን እንነግራችኋለን። ማን ይደገፋል፣ መስፈርቶቹ፣ ቁጥሮቹ ለማን ያደላሉ የሚለውን በስፋት እንመለከታለን። እናንተም የራሳችሁን ሀሳብ ኮሜንት መስጫ ሳጥኑ ላይ እንድታስቀምጡልን ስንል በአክብሮት እንጠይቃለን። እንደነገርኳችሁ ቻናሉን ላይክ፣ ሰብስክራይብ እና ሼር ማድረግን አትርሱ። መልካም ጊዜ ይሆንላችሁ። ወደ መጀመሪያው መስፈርት ከመሻገራችን በፊት ግን ሁለቱ እንደምታውቁት ባለፉት 20 አመታት ውስጥ የዓለም እግር ኳስን ለሁለት ከፍለው አንዳንዱ ሮናልዶ የተሻለ ነው፣ አንዳንዱ ሜሲ የተሻለ ነው በሚል የምንጊዜውም የዘመናዊ እግር ኳስ ሪቫለሪ ተብለው በሁለት ተከፍለው አድማጮች፣ ተመልካቾች እንዲህ ሲጨቃጨቁ እንመለከታለን ብዙ ጊዜ እና እስኪ ምን ይመስላል ስታታቸው የሚለውን እንመልከት። እስኪ የመጀመሪያው ስታቲክስ መመዘኛው ጎል ነው። ጎል ሜሲ እስካሁን ምን ያህል ጎል አስቆጥሯል በእግር ኳስ ዘመኑ የሚለውን ስንመለከት 918 ጎሎች አስቆጥሯል። ሮናልዶ 974 አስቆጥሯል። በአንድ ጨዋታ ጎል የማስቆጠር አቅም ስንመለከት ሜሲ 0.79 ጎል ነው በአንድ ጨዋታ የማስቆጠር አቅም ያለው። ሮናልዶ 0.73 ነው። አንድ ጎል ለማስቆጠር የሚወስድባቸው ደቂቃ ሜሲ 104 ደቂቃ ይወስድበታል። ሮናልዶ 111 ደቂቃ ይወስድበታል። በእግር ኳስ ዘመን የሰሩት ሀትሪክ ስንመለከት ሜሲ 60 ሰርቷል፣ ሮናልዶ 66 ሰርቷል። በክለብ ያስቆጠሩት ጎል ስንመለከት ያው እስካሁንም የተጫወቱ ነው፣ አላቆሙም። እስካሁን ባለው ስታት ግን ሜሲ 794 ነው፣ ሮናልዶ 828 ጎሎችን አስቆጥሯል ማለት ነው። ይሄ ያው ማን የተሻለ ነው የሚለውን ትንሽ ብሪፍ የሚያደርገው ይመስለኛል። ሌላኛው መመዘኛችን ኳስን አመቻችቶ በማቀበልና የግብ ዕድሎችን በመፍጠር የሚለው ነው። በዚህ ሁለቱና ነጻጽራቸው አሲስት በማድረግ ሜሲ 454 አሲስቶች አሉት፣ ሮናልዶ 307 አሲስቶች አሉት። በጨዋታ ቁልፍ ኳስ በማቀበል ወይም ኪ ፓስ በሚባለው ሜሲ በእያንዳንዱ ጨዋታ 2.49 ኳሶችን አመቻችቶ ያቀብላል። ሮናልዶ 1.66 ነው። ተቃራኒ ተጫዋች አታሉ በማለፍ ወይም ድሪብሊንግ በሚለው ስታት ሜሲ 4.5 ተጫዋቾችን ኦልሞስት 4 ተጫዋቾችን በአንድ ጨዋታ አታሉ የማለፍ አቅም አለው። ሮናልዶ 2 ነው። አጠቃላይ ጎልና አሲስት ስንመለከት ሜሲ 1372 ነው፣ ሮናልዶ 1281 ነው። ጎሉና አሲስቱን ስንደምረው ማለት ነው። እሺ በዚህኛው መመዘኛ ማን የተሻለ ነው የሚለውን ከቁጥሮቹ እናንተ ማስቀመጥ ትችላላችሁ። ሶስተኛው መመዘኛ በክለብ ብቻ ባላቸው ስኬቶች ላይ ተመርኩዘን እናወዳደራቸዋለን። ሜሲ የተጫወተባቸው ክለቦች ባርሴሎና፣ ፒኤስጂ እና ኢንተር ሚያሚ ሲሆኑ ሮናልዶ ደግሞ ስፖርቲንግ ሊዝበን፣ ማን ዩናይትድ፣ ሪያል ማድሪድ፣ ዩቬንቱስ እና አልናስር ነው። የሜሲን ስታት በቅድሚያ ስንመለከት ለባርሴሎና 672 ጎሎች አሉት፣ 303 አሲስቶች አሉት በ778 ጨዋታዎች።
ለፒኤስጂ 32 ጎል 35 አሲስት በ75 ጨዋታዎች አሉት። ለኢንተር ሚያሚ 90 ጎሎች 51 አሲስቶች በ104 ጨዋታዎች አሉት። የሮናልዶስ